ሰላም ሰላም ውድ የፈለቀች ቤተሰቦች እንዴት ናችሁ? ሰላም ነው ወይ? እኔ ጋር ሁሉ መልካም ሁሉ በጎ ነው። እናንተ ጋር መልካም እንደሚሆን ተስፋ አለኝ። እንዴት ነው? ሁሉ ሰላም ነው ወይ? እዚህ ጋር የምታያቸው ዩቲዩበሮች እና አብርሽ ናቸው እና ስለ እነሱም አንዳንድ ነገር እላችኋለሁኝ እና እውነት እኔ ቪዲዮቸውን እከታተላለሁ። ጎበዞች ናቸው፣ ይሰራሉ ጠንክረው። ግን አንዳንዴ ደግሞ የሆነ ህግ ሲጥሱ ጥሩ አይደለም። ማለት ማሰብ ያለባችሁ እናንተ ገንዘብ ላይ ሳይሆን ነገ ትውልዱ ምን አይነት ከእናንተ ይማራል፣ ነገ ልጅ አለ ከእናንተ ይህንን ቪዲዮ ሲያየው ምን ይማራል። የሆነ አንዳንዴ አስተማሪ ቪዲዮዎችን ብትቀርጹ ብዬ እንደ ሀሳብ እሰጣለሁ። በእርግጥ እኔ የተሰማኝን ስሜት ነው እንጂ እነሱን ለመንቀፍ አይደለም። ማለት በጣም ነው የምከታተላቸው፣ በጣም ነው የማደንቃቸው እና ከከተማ ወጥተን ከአቡዳቢ ወደ መዝራ ሊዋ የሚባል ቦታ እየሄድኩኝ ነው። ሴትዮን ሸኝቻት ከዛ ደግሞ ለምንድነው ቪዲዮ ማልቀርጸው ብዬ መዲና ዘይድ ይባላል ይሄ ሰፈር ወይ ደግሞ ሀገር ወይ ደግሞ ምንድን ነው እና እየቀረጽኩኝ እዚህ ጋር መዲና ዘይድ ይባላል። ቀዝቀዝ ያለች ከተማ ናት፣ ደስ የምትል ናት፣ አረንጓዴ ብቻ ናት። እና እዚህ ጋር ደግሞ ድራይቨራችን አዲስ ስለሆነ ይህ በፊቱ ተሳፍሮ አልመጣም እና በሎኬሽን ነበረ እየሄደ የነበረው። ተረጋግቶ ነው የሚነዳው እና ከሱ ጋራ ያው አዲስም ስለሆነ እኔ አላወራውም። ያው ቀስ ብሎ ነው የሚነዳው እና አስር የነበረ ሰውየው እየደወለ የደረሳችሁ የሚለው ማለት እንዴት ነው ሎኬሽኑን መንገዱን ያውቀዋል እያለው እየጠየቀው ነበር። እና ያው እዚህ ላይ ያው ሰዎቹ ትንሽ ኃላፊነት ይወስዳሉ። በተረፈ ግን ሹፌሩ ጎበዝ ነው፣ ሁሉን ነገር ስለሚያውቅ ጎበዝ ነው። እና ከዛ የመጣን እስቲ መዲና ዛይድ የምትባለዋን ከተማ ላሳያችሁ፣ ምናልባት እማታቋት ከአቡዳቢ ወተን ነው እላችኋለሁኝ። እና እዚህ ጋር እየቀረስኩኝ ራሴንም በቃ እያዝናኑ ማንም የሚወራኝ በፊት ጓደኛ የነበረች አብረን የምንመጣው፣ አሁን ግን ማንም የለማ። ለዛ ስለሆነ እኔ ብቻዬን ከሚደብረኝ ብዬ ቪዲዮ መቅረጽ ከዛ በቃ እና ይሄ መዲና ዘይድ እና የኛ ቤት መዝራ ሊዋ የሚላችሁ 1 ሰዓት ነው የሚቀረው ርቀቱ ማለት ነው። እና በቃ መቼ ነው የምንደርሰው? በዛ ላይ አስቡት፣ ሙቀቱ በጣም ከባድ ነው። በጣም አሁን ደግሞ ሙቀት እየጨመረ ነው። እኔ ይሄ ወር ለምን እንደሆነ አላውቅም፣ በጣም እየጨመረ ነው። እና ለእኛ ጥሩ ግን አቡዳቢ ነው ጥሩ ለእኛ ማለት ያው ከቤትም ስለማንወጣ ማለት ነው። እና ውዶች ላይክ ሰብስክራይብ እያደረጋችሁ አበራታቱ በቀናነት። ያው ተመር እዚህ እኛ ጋር ስለደረሰ ሰውዬው ተመር ስላለው እሱን ይቆጣጠራል ማለት ነው፣ ሰራተኞቹን። እና እኛም ግዴታ ነው ከሰውዬው ጋር መተን ነው እላችኋለሁ። ላይክ ሰብስክራይብ አድርጉ። እና እዚህ ጋር በቃ አረንጓዴ ይቻላል አታክልት፣ ሁሉም አታክልት ነው። ናና አለ፣ በቆሎ ይደርሳል እዚህ ሀገር። ምንድነው ቲማቲም አለ፣ ድንች፣ ሁሉም ነገር ነው ያለው። በነገራችን ላይ ሁሉም ነገር እኔ በዚህ ፀሐይ ይሄ ነገር ራሱ እዚህ ሀገር መሆኑ በጣም ነው የምገረመው። የምሬ ነው። እና ሁሉም ነገር አለ፣ ናና ሁሉም አለና በጣም ነው የሚገርመኝ በዚህ ፀሐይ። እና ይመስለኛል አሁን እኔ ማሳያችሁ የምቀርጸው ቦታ እኔ አላቅም። በቃ ብዙ ነገር አታክልት ይመርትበታል፣ ተመር ብትሉ ሁሉም ነገር ማለት ነው። እና አንዳንዴ እንደዚህ አይነትም አለና ያው በአሁን ሰዓት ላይ ሁሉም የሚደርስ ነው እዚህ ሀገር ማለት ነው። ግን ሙቀቱ ልነግራችሁ አልችልም። ከዛ ቪዲዮ እየቀረስኩኝ እላችኋለሁ። መንገዱን ሁሉ በቃ ጸጥ ያለ ነው። ጠዋትም ስለሆነ ጸጥ ያለ ነው። በጠዋት ነው የተነሳ ነው። ለምን ሴትዮ ማታ ተሳፈረች፣ እኛ ደግሞ ጠዋት ሰውየው እዛ ብቻሽን ከምትሆኝ ነይ ብሎ እኔ ደግሞ ይኸው ቪዲዮን እየቀረስኩና ውድ ቤተሰቦቼ ላይክ ሰብስክራይብ፣ እንደገና ደግሞ የተሰማችሁትን ነገር አስቀምጡልኝ በነ አብርሽ በነ ጉዳይ ማለት ነው። እና እንደኔ አንዳንድ ቪዲዮዎችን ቢያስተካከሉ በቀናነት እላለሁ። እና ከእናንተ ብዙ ነገር እኛ ደግሞ አዳዲስ ዩቲዩበሮች ነንና እንግዲህ እንደ ሀሳብም ያው እናንተን ብዙ ነገር እያየን እንሰራለን ብዬ አስባለሁ። እና እንደዚህ አይነት አንዳንዴ የምሰሩትን ነገር ጥንቃቄ ብታደርጉ ጥሩ አይደለም ማለት ቤተሰብ ሊያዩ ይችላል። እና እዚህ ጋር ምን እያልኩ ነው መሰላችሁ? ሙቀቱም አለ ሁሉም ነገር አለና ያው ቪዲዮውን እስከ መጨረሻ እዩት፣ ተከታተሉ እያልኩ ነው እላችኋለሁ። እዚህ ጋር ደግሞ ልጁ ስንት ዩቲዩበር ነሽ ወይ ምናምን አለኝ። እኔ ዩቲዩበር አይደለሁም እየቀለድኩበት ነውና
ዩቱበር አንድ ነጥብ አለኝ ስለው ሳቀብኝ። ያውቃላ እና እላችኋለሁኝ እየሳቀብኝ። ኧረ እኔ አዲስ ዩቱበር ነኝ። ከዚህ በፊት ትልቅ ቻናል ነበረኝ። ትልቅ ቻናል ላይ ነበረኝና ሰው ሀግ አደረገኝ ያልኩት ሀግ አደረገኝ ባን አደረጉብኝ ብዬ እያልኩት ነው። እና ላይክ ሰብስክራይብ በማድረግ ተባበሩኝ ይላል።